እኮ ለኔ እየሰማሁት ነው አይደል? አይሰይ እዛው ሄደሽ ታከስከሺ ፍቅር ተረጋጊ ነበር ሲልከሰከስ የነበረው 3 ሳምንት ሙሉ አንዴ የጆና አፓርትመንት ያልሽ አንዴ የሆነ ቦታ ያልሽ ማነው ሲልከሰከስ የነበረው? እኔ ፍቅርማ ታውቂኛለሽ ቤቴ በኩራት ቂቀው የኖርኩኝ ነኝ። እሺ ፍቅር ታያት በቃ ትቀቀኝ በእናትህ። በዚህ ምሽት ምን ልታረጊ መጣሽ? እስቲ ተጋብዤ በክብር ተጋብዤ አንድ ነገር ልንገርሽ ለምሳ ተጋብዤ ገባሽ? አረ ምሳ ምሽት ወሬ በእናትህ ልቀቀኝ። ካሁን በኋላ ስለኔ እንዲች በሽ አፍሽ ሞልተሽ ብትናገሪ እኔን አያርገኝ። ፍቅርታን ብትይኝ እኔን አያርገኝ። ገባሽ? ፍቅር ነው በቃ ዝም በይ ፍቅር ዝም በይ እሺ ልቀቀኝ። ትልግም እኔና አንቺ ግን አልጨረስንም። እሺ አልጨረስንም። እሺ አንተ ቆይ በክብር ውጪልኝ። አንቺ ውጪልኝ ስላልሽኝ ሳይሆን ሃይምሮዬ ስለፈቀደልኝ ነው። ገባሽ? ይኸውልህ ካብርሽ አሁን የምታዳምጠኝ የምትሰማኝ ከሆነ ማለት ነው አሁን ወደ እኔ ጋር እንሂድ። ሲቀጥል እራታችንን በልተን እኔ ጋር ታድራለህ። ቤት አላት ና ተነስ። ታንክ ዩ ፍቅር ጥለንላት ልንሄድ ነው። ተነስ እንደፈለገች ትሁን። እስቲ ውጡልኝ አለች። እስቲ ቤቱን ትተኛበት አንድ እግሯን እዛ አንድ እጇን እዛ አርጋ እንደፈለገች እስቲ ትፈንድቅበትና ምን ደስታ እንደሚሰጣት እናያለን። በቃ አልፈልግህም ማለች። ባይዛው ከመግፋት መገፋት ይሻላል። አብርሽ ይሄንን ትታ እንሂድ በእናትሽ ነው። አንቺ እኮ አሁን ሄደን እንድንተውላ ነው የምፈልገው። እራት አበይን እያረፈች ትብላው ምንም አይጭነቅም። በቃ ተው እልህ አያዝክ። በቃ መገፋት አሪፍ ነው። አንዳንዴ ገፊ ያለ መሆን ጥሩ ነው። ተነስ ያ በቃ ውጡ። በሩ ስለከፈሽን እናመሰግናለን። ሌላ አላፊ ነገር እንዳታወሪ። ና ብሽ ተነስ። አትሄድም? ያለሽ ሌላ አንቺ ዲና አላነሳም። በእናትሽ ነው። ውጡ። ይሄንን ጉድሽን ደግሞ ደውዬ አሳውቅልሻለሁ። አሁን ነው ውጪ። ለማንም ታሳውቂልኝ? ለማሳውቅልሽ ውጪልኝ። ሩታ ስነ ስርዓትሽን አትፈታተኝ። ሩታ አትፈታተኝ። ለምን አልገፈተሩኝም ነው? ለምን አልገፈተሩኝ? አሁን ሌላ ነገር ቢፈጠር ማለት ነው ለሁለት መተው ደበደቡኝ የሆነ ነገር። ስለዚህ ምንም አትሰንዝር። ለኔ ካለክ በቃ ለኔ ቦታ ካለክ እግዚአብሔርን አሁን በሰላም እንውጣ በሰላም ማድረግ ልብ ይጠይቃል። ኢንዌስት ፕሊዝ ጌት አውት። እናመሰግናለን። ጌት አውት ቱ ማይ ሆም። ግን አንቺ ፈርቼ እንዳልሆነ እዛው ጋር ሁኚ። በቃ አንቺን ፈርቼ እንዳልሆነ ማወቅ አለብሽ። እስቲ በቃ እቺ ልጅ ልትወድ ነው። ተዋት። አንቺ ፈርቼ እንዳልሆነ ነው ማስኬደው። ሷሪ ለነገር እየተናገረች ነው። እኔ ደግሞ የሆነ ስሜት ውስጥ ሶን ነገር ካረግናት ለሁለት መተው ደበደቡኝ ወይ የሆነ ነገር አረጉኝ ነው። ስለዚህ አሁን እኔ ስገፈታተረኝ ምን ብያለሁ? ምንም አላልኩም። ስለዚህ አሁን እኔ እናንተ በሰላም ወደዛ ስለሷ ሌላ ጊዜ እንትን እንላለን። እንዴ እሷ አሁን ሌላ ነገር እያለች ነው። በቃ ከሷ ጋር ለምን እንትን ትሆናለህ? ነው አንቺ ልጅ ያስደፈርሽኝ ያለ ምንድነው? እኔ እኮ ነኝ እንደውም እንደዚህ ማለት የነበረብኝ። ዝም ብያለሁ እስካሁን። እግዚአብሔርን አንተ ተመልሰህ ወደ ኋላ አትመለስ። ለምን ትመለሰው? ፍቅር እኔ ቤት ትቼ መሄድ አልፈልግም። በቃ እሺ እኔ ደግሞ እዚህ አልቆይም።